ማህፀን እየወጋኝ ነው። እሺ አይዞሽ በእናትሽ በማርያም አይዞሽ ነው። ወይኔ ተረጋጊ፣ በእግዚአብሔር እናትሽ እኮ ተረጋጊ። እሺ ወይኔ ተረጋጊ። እሺ ቁጭ በይ። አስቀምጠኝ ይሆን ምን ላይ ጣጣ ውስጥ ገባው? እሺ ተረጋጊ። ማህፀኔ ስር ነው የሚወጋኝ። እሺ ተረጋጊ። ወይኔ ተረጋጊ። እሺ ቁጭ በይ። እሺ ወይኔ ውሰደኝ በቃ ሆስፒታል። እሺ ተረጋጊ በእናትሽ እደውልለታለሁ። እሺ አልቻልኩም። እሺ ደውዬ በምን ዳይሽ ልጭነጋረ ቤት በእናታችሁ ምንድነው? እሺ ቁጭ በይ። እሺ ጥራው ኧረ ተሰቃየሁኝ። ወይኔ በኢየሱስ ምን ዳስ ገባኝ። እሺ ተረጋጊ በእግዚአብሔር ዝቅ በይ ማለት እሺ አንዴ ደውልሽ አንዴ ልደውልልሽ። ሰው ባስረገዘ ቁጥር ነው የተሰቃየሁኝ። እናቴ ድራሽልኝ። እሺ ተረጋጊ። እንደዚህ ነው እናቴ የወለደችኝ። ወይኔ ልደውልልሽ። ወይኔ ማም ደግሞ ምን ያክላል? ምን መንታ ነው ያደረገሽው? መንታ ነው ብለኛል። መንታ ነው። ፈጣሪ በሰላም ይገላግለኝ ብቻ። ምንም በጣም እያሳቅሽ ነው። በእናትሽ ግን ይዛልኝ ነው እናቴ ይኸውልሽ፣ እየሰማሽ ነው። ሆስፒታል ከገባ በኋላ ማንም እንትን መድኃኒት የሚገዛልኝ የሚተባበረኝ ሰው የለም። ቤተሰቦቼም አላወቁም። በቃ እሺ፣ ቤተሰቦቹ ጋር እንደዚህ ሆኜ ከምገባ ይዘው ብትመጣ ይሻላል። እስኪ እስካሁን የት ነበር? እሺ አሁን እንዴት ነሽ? ማለት እንደዚህ በዚህ ፀሐይ አሁን መጥቶ እንደዚህ ወይኔ ምንድነው ግን ነው እንደዚህ ሆንሽ? ማታ ነው መጤ የመጣው እዩጋይ ነው። አምጣው ቶሎ በል። እኔ ብቻዬን ነኝ፣ ቤተሰቦቼ የሉም። ጓደኛ ግን ቶሎ ብለህ አምጣልኝ እኮ። ማለት አሁን አንቺ መጀመሪያ ተረጋጊ። ወድስናል እኔ አሁን እርግዝና እንደዚህ መሆኑን ባቃል አረግስል ነበር። አይ እዚህ ጋር ጥቅመ ጥንቃቄ ማድረጋችሁ ማለት ግራ ያጋባሽ ነው። ማን ነው ልጁ ሲጀመር? አሁን እኮ እዚህ ጋር አሁን ጥንቃቄ አድርጊ ምናምን ብለህ እኔ አትራቀኝ፣ መቆም አልችልም፣ እንድታወራኝ አልፈልግም። ይዘህልኝ ነው እናቴ ይኸውልሽ፣ እየሰማሽ ነው። ሆስፒታል ከገባ በኋላ ማንም እንትን መድኃኒት የሚገዛልኝ የሚተባበረኝ ሰው የለም። ቤተሰቦቼም አላወቁም። በቃ እሺ፣ ቤተሰቦቹ ጋር እንደዚህ ሆኜ ከምገባ ይዘው ብትመጣ ይሻላል። እስኪ እስካሁን የት ነበር? ተደብቀሽ ነበር? ምንድን ነው ግራ የገባኝ ነው ማለት በቃ እዚህ አልነበርኩም። እኔ እንደዚህ ከተፈጠረብኝ በኋላ እንደዚህ አልነበርኩም። ኪያ ነው እኔ ያደረገው? አዎ ኪያ እኔ አልቻልኩም። ቡጪ ኪያ ችሎ ማስረገዝ ችሎ በቃ ማለት እንዴት አይችልም ስልሽ ገና እንደዚህ ማለት እንደዚህ ያክል ስላልደረሰ ብዬ እኮ ነው። አሁን ወሬዎችን ከማለት ውጪ ምን ያዞረኝ ነው? እቺ ተረጋጊ ማለት ደግሞ እንቅስቃሴ አድርጊ ብላም ብለውኛል። እስቲ ና እሺ፣ ወይኔ ተረጋጊ። እሺ በእግዚአብሔር አንዴ ተረጋጊ። እግዚአብሔር ነው አልኩኝ። እሺ አንቺ የምሬ ነው ከልብሽ ንገሪኝ። የምር ኪዬ ነው ወይ ያስረገዘሽ ይሄንን ነገር ማለት ነው? እኔ አልቻልኩም። ኪዬ ነው እኔ በባህን ያውቃል። እስካሁን እንዴት ዝም አልሽ? ቢያንስ ሁለት አሁን እኮ ደርሷል እኮ። እንዴት ነው ማላቀው? ውጪ ምን ሆነሃል? እስካሁን ለምን ያልጠየቅሽው? የልጄን አባት እንዴት ነው ማላቀው? እስካሁን ድረስ ለምን ያልጠየቅሽው? ለምሳሌ እስኪ ይሄ አሁን ምጥ ደርሰሻል መሰለኝ። እኔ እዚህ አልነበርኩም። በቃ አላመንም። ብዙ ነገር ሆነናል ከሱ ጋር ማለት ነው። ስለዚህ አንድ ያለው ጓደኛ አንተ ነህ አይደል? ወይኔ ይሁጋይ ነው። አንድ ያለው ጓደኛ አንተ ነህ። ተረጋጊ በእግዚአብሔር። እንደዚህ መሆኑን ባቅመሽ አረግዘና ተረጋጊ። እሺ አሁን ማለት ምንድነው ፈልጊው? ማለት አሁን እኮ ምጥ ላይ ደርሰሻል መሰለኝ። አሁን ማታ ነው የገባሁት። በቃ ገና ነሽ ምናምን ሲሉኝ ማንም ብቻዬን መድኃኒት ቢገዛልኝ ሰው ሳጣን እየወጣሁት በባጃጅ። እሺ መድኃኒት ልላክልሽ ነበር። እሺ እኔ ብር አልፈለኩም፣ ሰው ነው የፈለኩት። ሰው ነው የፈለኩት፣ ብር አልፈለኩም። እኔ ሰማኝ ወይ ሰው ነው የፈለኩት። እኔ ኪዬ ነው ፈልገው በቃ አጠገቤ እንዲሆን ፈልጋለሁ። እምቢ ካለ ደግሞ ቤተሰቦቹ ጋር ነው የሚሄደው። እሺ በለኝ እናቴ ይኸውልሽ፣ አሁን ዝም ብሎ እንደዚህ አይነት ነገር ማለትም ጥሩ አይደለም። ይኸውልሽ የእሱ ልጅ ከሆነ ማለት ነው ቤተሰቡ ጋር አለ አይደለ? አስቀምጠኝ እስኪ ቤተሰቡ ጋር ልውሰድሽ። እሺ እሱን አምጣልኝ። ቤተሰቡ ጋር ልውሰድሽ። የኪዬ ቤተሰብ ጋር ልውሰድሽ። ኪዬ ነው ፈልገው ብቻ። በስመ አብ ደግሞ ምን ያክላል? ምን መንታ ነው ያደረገሽው? መንታ ነው ብለኛል። መንታ ነው። ፈጣሪ በሰላም ይገላግለኝ ብቻ። ምንም በጣም እያሳቅሽ ነው። በእናትሽ አልቻልኩም። በቃ ይኸው እዚህ ጋር ወገቤ። እሺ ተረጋጊ። ቁጭ በይ በእግዚአብሔር ቁጭ በይ። አምጣልኝ። ቁጭ በይ አትበለኝ። ቡቼ እንትናን ማን ነው ጓደኛ ከኔ ዳ አምጣልኝ በእናትህ። በቃ ነው አልቻልኩም መቆም። እሺ እሱ መጥቶስ ምን ያርግ? አምኗል። እሺ ደውለሽለት የኔ የሱ ልጅ እንደሆነ አምኗል። ያምናል። ልጁ ሲወለድ ራሱን አይደለም የሚመስለው። የዛን አንተም ታምናለህ፣ ቤተሰቦቹም ያምናል፣ ራሱም ያምናል። ምንድነው የማስረገዝ እንትን አባዜ ነው ያለው። እኔ ከማንም በላይ ቤተሰብ ያለኝ ልጅ ነኝ። ገባ ለቤተሰቦቼ ነው ከሰው ጋር ግንኙነት ያደረገው። ስማኝ ለቤተሰቦቼ ይሄን ነገር ብናገር ነው ተደብቄ ነው ያለሁት። ዛሬ ነው የመጣሁት እዚህ ጋር። በቃ አሁን አንቺ ምንም አትበይ። በቃ ይሄን ነገር አሁን ዝም በይና። ዝም በይ ማለት ምንድነው? ምጥ ላይ እኮ ነኝ። መቆም እኮ አቅቶኛል። ምን ሆነሃል አንተ? እኮ ቤተሰቦቹ ጋር ወስድሽና ማለት ነው። ተረጋጊ በእግዚአብሔር እናት እኮ ተረጋጊ። እሺ ወይኔ ተረጋጊ። እሺ ቁጭ በይ። አስቀምጠኝ ይሁን። ምን ላይ ጣጣ ውስጥ ገባው? እሺ ተረጋጊ። ማህፀኔ ስር ነው የሚወጋኝ። እሺ ተረጋጊ። ወይኔ ተረጋጊ። እሺ ቁጭ በይ። እሺ ወይኔ ውሰደኝ በቃ ሆስፒታል።
እሺ ተረጋጊ በእናትሽ እደውልለታለሁ እሺ አልቻልኩም እሺ ደውዬ እኔ በምን እዳይሽ ልጭነቅ ኧረ ቤት በእናታችሁ ምንድነው እሺ ቁጭ በይ እሺ እንዴ ልቀረጥ አስቀምጠኝ እሺ እሺ ቁጭ አልቻልኩም ቁጭ በይ እሺ ተረጋጊ በእግዚአብሔር አምቡላንስ ጥራ ደግሞ ወርቆ እዚህ ጋር አምቡላንስ ጥራ እሺ እጠራለሁ ቁጭ አንዴ ልደውልሽ ቁጭ አንዴ ወይኔ ቁጭ በይ እሺ በእናትሽ ጥራው ኧረ ተሰቃየሁኝ ወይኔ በኢየሱስ ምን ዳውስ ገባሁኝ እሺ ተረጋጊ በእግዚአብሔር እሺ ዝቅ ይኸው ማለት እሺ አንዴ ልደውልሽ አንዴ ልደውልለትሽ እናቴ ሰው ባስረገዘ ቁጥር ነው ተሰቃየሁኝ እሺ እናቴ ድራሽልኝ እሺ ተረጋጊ ወይኔ እንደዚህ ነው እናቴ የወለደችኝ ወይኔ ልደውልለትሽ ወይኔ እሺ ተረጋጊ በእግዚአብሔር አንቺ ልጅ በእናትሽ እንትን አርጊ ብለውኛል ምን መንገድ ሂጂ ወክ አርጊ ብለውኛል እስቲ ወክ አስደርገኝ እስከዛ ወይኔ ምን አይጣጣው ስገባ ተረበል እሺ ታረጋው ነው አርግ እሺ ይደውልኩ ከፈለክ አትጥራው ውሰደኝ እየወጋኝ ነው እሺ ነው ተረበል እሺ ተረጋጊ በእግዚአብሔር እሺ ተረጋጊ በኢየሱስ ስም ወይኔ አልቻልኩም ወይኔ እናቴ ሄሎ በእናትህ እዚህ ከየትም የት ነህ? ና ሴራን ነው ጋር እንዴ ፈልጌ ነው እንዴ ቶሎ በእናትህ ያስተር አንቺ ምንም ነገር እንዳትናገር እሺ በኔ በቃ ምንም ነገር እንዳትናገር እየሰማሽኝ ነው ብቻ አቁተኝ በቃ እኔ እዚህ ጋር ጸባ አይደለም እዚህ ጋር ላይ አንቺ ካልሽው ሌላ ነገር እሱ ይገባሻል ተረጋጊ እሺ በእግዚአብሔር እኔ አልቻልኩም ማጠን እየወጋኝ ነው እሺ አይዞሽ በእናትሽ ማርያም አይዞሽ ነኝ ወይኔ ኧረ በእናታችሁ እሺ በእናትህ እግሬ አንተ እግሬ በኢየሱስ ኧረ ቁርጣቱን አልቻልኩትም ቡቼ በእናትህ ውሰደኝ በቃ ውሰደኝ ወይኔ ውሰዱኝ አታውቃትም አንተ መጣ ነው ውሰደኝ ዘር በል አንተ አልፈልግም ነው ውሰደኝ ሆስፒታል እንዴ ምንድነው ቀበቶን ፍታላት ይባላል በቃ እንትን በል ማርያም ነህ ኧረ ቡቼ የምሬ ነው በቃ እዚህ እናት ይለኛል እንዴ እናት ትለኛለህ እኔ ኧረ ውጪ ግራ አጋባችሁ ምንድነው እኔም ታማ መታ በቃ የወርጉዝ ይሁን ትልቅ ልጅ ነው ይሄ መጥቶልሻል እሱ ነው አንተ ስታይ ምን እንደሆነሽ ያያያል የምን ልጅ ነው የምትለኝ አሟል እንዴ ሆናል ቡቺ እቺ ልጅ ግን ከዚህ በፊት ታኝታ ታስረግዛታል እየሰማኝ አላቃተም ቡቺ እቺ ልጅ አትበላ ያቀኛል ኧረ በስመ አብ እቺ ልጅ አትበላ አሁን ውሰዱኝ ና ውሰዳት ሆስፒታል አንተ በእናትህ ቤተሰቦች ጋር ከመሄድ በጋስ ላይ ጋር እኮ አንተ ጀመር ሽማግሌ ሳልክ አንተ ማን ስለሆንክ ነው እሷም ታሳዝኝ ስሙኝ ወላሂ እኔ ሽማግሌ ምናምን አላልኩህም ይሄ እርግዝና እያያረ እንዴ ወይኔ ምን ሆነ ኧረ ማርያም አትሳቅበና ታቀለ ለምን እንደማርስቀው ሰው ይሄ እርግዝና እያየ ምንድን ነው አርሰው ማተኛ ለመጀመሪያ ከማን ጋር የተኛውት ከኔ ጋር ለባለ ከሷ ጋር ነው አንዴ ምን ቅቤያም ነገር ነው እናታችሁ ያማ እንዴ አንተ ስተኛ ነበር ከሷ ጋር ነኝ ወይኔ ስለ ስምህ እኮ ነው ያቀለው አንተ ከዚህ ወይኔ ቡቺ እያያት አይደል እንዴ እቴላም ቡቺ እሺ አሁን ሰዳት ነው የምልህ በቃ ሰዳት ሆስፒታል ሰዳት አሳክምሽ ግዴታክ ነው ግዴታ ነው እንጂ እሺ ወስድሻለሁ ይሄ ልጅ አንተ ነው እያለች ነው እኮ የማ የኔ ኧረ እባክህ የኔ ነው እንዴ በጣም ለኪኝ እንደውም በእናትሽ ምን ማለት ነው ለኪኝ ኧረ እባክህ ተባከ ጀምሪ ነው ይሄ ልጅ ያኔ ምንም አላውቅም ያሟል እንዴ አመረር እንዴ ምንም በቂኝ አንቺ በቂኝ አንዴ አላውቅሽም አንተ ያማኖች ልጅ ይወል በግ ያስጠይቃል ያማት ነው እኮ ልጁ ያንተ ነው አሳክማት ሂድና ውሰዳት ሆስፒታል እንድትወልድ አስደርጋት እቺ ዝም በለው ማን ሂድ ቤተሰቦች ጋር ሳልሄድ ለቤተሰቦቼ ሳላሳውቅ ቶሎ በል መጥ ቤተሰቦቼ ጋር መጤ መጥቶ ነው ቤተሰቦቼ ጋር ሂጂ በቃ እስከዛሬ ዝም ብያለሁ ምንም ነገር ጠይቄ ካላቀም ዛሬ ግን ብቻዬን ነኝ የት ነው ማገር ጊዜ ደውላለች እምቢ ብላታል በግድሽ የት ነው ያስረገዝኩሽ የት ነው ያስረገዝኩሽ ወልጄ እስከመውጣ ለምንሃለሁ ዛሬ የት ነው ያስረገዝኩሽ በሞትና በህይወት መካከል ነው ያለሁት ዛሬ ለምንሃለሁ ይኸውልሽ ስሚ አሳክምሻለሁ እከበን አልፈልግም ንገሪው በቃ አንቺ የተሰማሽ ነገር ነው ያገባኝም ለወልድ ገብቻለሁ ሆስፒታል አለች አባት ቡቼም ከሆነ ቡቼ እኔ ምንም አላውቅም እናቴ እኔ ምንም አላውቅም ኧረ በማርያም ምንም አላውቅም እኔ ብለኸኝ አታውቅም ነው እናቴ አትበለኝ እስከዛሬ እናቴ ብለኸኝ አታውቅም እሺ ለኪኝ አንዴ እኔ መያዝ አቅቶኛል እኔ
ቡቻ እንደበለው በእናትህ ቡቻ ለማርያም ረፉ መጀመሪያ ነበር መጠንቀቅ። መጀመሪያ ለማስረገዝ ነው። ካስረገዝ ነው ወደ ታች እያለኝ ነው። አንቺ ብርሽ ነው እንዴ? ያንተ ደማ እንዳይፈስ በእናትህ ልጄ እንዳይጣስ በየቦታው ማስረገዝ ልማድ ነው እናውቃለን እኮ። ግን አሁን በቃ አቺ ልጅ እንትን በል የዛሬ ሳምንት እኮ ምን ፈሳሽ እየወጣው ደም ነው መሰለኝ። ውሰዱኝ። ኧረ በእናትህ አንተ ልጅ እኮ ያሳክማታል እኮ እኔ እኮ ልጁ ያንተ ነው እያልኩ ነው። ኧረ በኪዳነ ምሕረት ሆናችኋል እናንተ እንዴ? ወይኔ ወገቤ ወይኔ ስለበት ነው። እሺ ያሳክምሻለሁ። አሁን አልሰማሁም። ብዙ ነገር አልፌያለሁ። ሲያመኝ ብዙ ነገር ሲያስፈልገኝ አንድ ቀን አስቸግሬ ካላቀም ዛሬ ግን ዛሬ ምንም አልሰማህም ነው ሳሳካ አንተ እንደዚህ ታረክሽ ያቺ ልጅ እኔ ማነው ስሚኝ ሚዲያ ላይ ነው አይደል ያለው? ካሜራ ይዞ ነው ሚስትርክን ነው ማፍረጠርጥልኝ። ሚስትር ካለኝ አውጪ መጀመሪያ ተጠቅም ነበር። ቆይ አንተ ቡቺ ምን እንደምትለው አንዴ ስማኝ። ቡቺ የሳው ተረዳኝ ነው እቺ ባጣቅ ኖር አንተ እንዴ ነው ተረዳኝ። አንዴ ቡቺ ኧረ ማርያም ተረዳኝ። ቢያሳው ነገር ያረከው ነገር ካረከባለ እንደዚህ አይነት ልጅ ነው ደግሞ ምንድነው የምትጨክነው? ያኔ ልሙትልሽ ፈጣንሽ እንዳላለኝ ዝም በለው። አሁን ውጭ ላይ ስላለው ነው። አለቅህም። አንተ የልጅ አባት ነህ ነው። ኧረ በኪዳ ነው አንቺ አምሻለኝ ወረዛ እኔ ምንም አላውቅም። ለኪኝ እንዴ ለኪኝ አረቂ በእናትሽ። ኧረ በእናትህ አንተ እቺ ልጅ ደሞ እየፈሰሰ ነው። ወይኔ አንተልኩም እኮ ደሞ እየፈሰሰ ነው። ደሞ እየፈሰሰ ነው እቺ ልጅ እኮ ራሳክምሽ እኮ ነው። አንተ እቺ ልጅ ወይኔ ፈልጋለሁ ሰውልድ ነው። እኔ ምንም ጎን የለም። እሺ ላሳክምሽ ቢያንስ መድኃኒት የሚላክልኝ ሁላ ሰው የለም። በቃ ለዛሬ በቃ አንድ ቀን ደስ የሚል ቀን ነበረ ነው። ለዛ ቀን እኮ አረጋለሁ ችግር የለውም። ስሚ ግን ደግሞ እኔ ልጅሽ አባት አይደለሁም። እኔ አላቅሽም ነክ አንተ የልጅ አባት ነህ። አንተ የኔ ባል ነህ። ኧረ በኢየሱስ ክርስቶስ በግድ ነው ባል ምን ነው? እሱን አፍርከው ነው ጓደኛ ከናፈ ለምን አፍረዋለሁ? ለምን አፍረዋለሁ? እየሆጋኝ ነው። አንተ በእናትህ የሆነ ነገር አድርግላት። ያ ነገር ሳትይ እኔ እንደዳውሳት ልጄ ታፍኖ ይዛት ሂድና በቃ እንትን በል። ልጄ ታፍኖ እንዳይሞትብኝ እኮ አሳክምሻለሁ። አንድ ነገር ይሁን ልጄ እኮ አሳክምሻለሁ። ግን ደግሞ ስሚኝ ይኸውልሽ እኔ የማውቀው ነገር የለም ተመሳስዬብሽ እንዳይሆን ጭራሽ ተመሳስይብሽ ከያ አይደለህ አንተ እኔን አታውቀኝም። ባላወቃቱን እዚህ ፊልም አትስራብኝ። ታውቂኛለሽ አሁን ምንም ካንተ ጋር ማውራት በቃ ሉላድ በሰላም ከሐኪም ቤት በሰላም ልውጣ። ከዛ እኔ ማላቅም ብቻ በሰላም ልገላገልሻለሁ። ግን ደግሞ እኔ ማላቅም ታርገኝ ዛሬ አድርግሽ እናቴ። ግን ይኸውልሽ ስሚኝ እኔ ምንም የማውቀው ታሪክ የለም። አልቻልኩም። የሚያስብልሽ ነገር አድርግልሻለሁ ከፈለግሽ ተለበል እንሂድ። እሺ እንጋር ገማረኝ እኔ ምንም ማድረግ ነገር የለም። እየሰማኝ ነው አለ አሁን ልጅ ሆስፒታል ሶዳት አምቡላንስ ጥራ እንትን በል እዛ ቀንቼ ነው ባሎቻቸው ይዘው እንደዚህ ሲያመጡ ቀንቼ ነው አላቃት ያመጣ ስሚ አንዴ ስሚ ይኸውልሽ በእናትሽ እኔ እኮ አንተ ሆስፒታል ዛት በቃ ግን ቡቺ ነው ማላቀ እመን በቃ እመን ልጅን እመን በእናትህ አትማር በእናትህ እመን እየገፋኝ ነው እመን በቃ ኪይዛት ይደርሳል። የምሬ ነው። እመን በቃ ይዛት ሂድ። እኔም ልሂድ። ቡቺ ነኝ ነው የምትሄደውና እንዴ ሰውዬ ራስን ያመጣት ና ቡቺ ራስን ያመጣት ና ቡቺ። ኧረ ሚካኤል ቡቺ ራስን ያመጣት እንዴ ራሱ ከመጣት ቡቺ እኔ እኮ አላውቃትም እንዴ ወይኔ ቡቺ ሚስት ነች። በቃ ይዛት ሂድ። እኔ ያሳክማታለሁ። በቃ ምንም ማሳከምና አታርለም። እሷ ብር የልጇን አባት ነው የምትፈልገው። የልጇን አባት ነው ይዛት ሂድ።